ትልቅ ፋይሎችን ወይ ደግሞ ቪዲዮዎችን ለመላክ ብላችሁ ፋይል ስቶሬጅ ብላችሁ ያውቃል? ዛሬ አንድ መፍትሄ ይዤ መጥቻለሁ። ሲምፕሊ ትልቅ የሆኑ ቪዲዮዎችን ፋይሎችን ወደ ሊንክ ቀይሬን እንዴት መላክ እንደምንችል አሳያችኋለሁ። እሺ ሰላም እንዴት ናችሁ ተመልካቾች? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ ደግሞ እንዴት ትልቅ የሆኑ ፋይሎችን ቪዲዮዎችን ሊሆን ይችላል የተለያዩ ፋይሎችን ወደ ሊንክ ቀይረን ጉግል ድራይቭ ተጠቅመን ወደ ሊንክ ቀይረን እንዴት ሲምፕሊ መላክ እንደምንችል አሳያችኋለሁ ማለት ነው። ስፔሻሊ ዴይሊ ላይፋችን ውስጥ በስራ ቦታ ላይ ሊሆን ይችላል የምንሰራው ስራችን ላይ የተለያዩ ትልልቅ ፋይሎችን ለመላክ አንዳንድ ፕላትፎርሞች አይቀበሉም ወይ ደግሞ ሊሚት ያስቀምጣሉ ማለት ነው። ትልልቅ ፋይሎችን ለመላክ ሊሚት ያስቀምጣሉ። ከዛ ፋይሉን ለመላክ ፋይል ስቶሬጅ ብሎ ሊሚት ያደርገናል ማለት ነው። ስለዚህ እኔ ዛሬ እንዴት ጉግል ድራይቭ ተጠቅመን ሲምፕሊ ትልልቅ የሆኑ ፋይሎችን ወደ ሊንክ በመቀየር መላክ እንደሚችል አሳያችኋለሁ ማለት ነው። ይሄ ቪዲዮ ይጠቅማችኋል። ስለዚህ ቪዲዮን ላይክ በማድረግ ጀምሮ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ኮሜንት አስተያየት ወይ ደግሞ ሀሳብ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ኦኬ አሁን ምን እናደርጋለን? እነዚህ እኔ እዚህ ላይ ያስቀምጥኩት አለ ማይላርጅ ዶክ የሚል አለ እና አንድ ቪዲዮን አፕሎድ አድርገን እናያለን ማለት ነው። እንዴት እነዚህ ትልልቅ ዶክመንቶች እና ብዙ አይነት ዶክመንቶች ሊሆን ይችላል አንድ ላይ በአንድ ሊንክ እንዴት መላክ እንደሚችል እናያለን። ስለዚህ ምን እናደርጋለን? ክሮም ካላችሁ ክሮም ላይ ትገባላችሁ ማለት ነው። ኮምፒውተራችሁ ላይ ሞባይል ላይ ከሆነ ጉግል ድራይቭ ላይ ትገባላችሁ ማለት ነው። ሞባይል ላይ ጉግል ድራይቭ የሚል አፕሊኬሽን ፈልጋችሁ እዛ ላይ ትገባላችሁ ማለት ነው። አሁን እዚህ ጋር መጥቼ ድራይቭ የሚል አለ እሱን ነካለሁ። እንደዚህ ከነካም በኋላ እዚህ ጋር ድራይቭ ኦልሬዲ ከፍቷል። ይሄ ነው የሚመስለው። እዚህ ጋር ኒው የሚል አለ ሆም ማይ ድራይቭ ሼርድ ዊዝ ሚ የሚል አለ። ስለዚህ ምን እናደርጋለን? እዚህ ጋር ኒው የሚል እነካለን ማለት ነው። እንደዚህ ከነካም በኋላ አንደኛ ፎልደር ክሬት ማድረግ እንችላለን። እዚህ ጋር ፎልደር ክሬት አድርገን እዛ ውስጥ ማስቀመጥ እንችላለን ማለት ነው ፋይላችንን። ሊንኩን በዛ ሼር ማድረግ እንችላለን። እዚህ ጋር ደግሞ አፕሎድ ነው ፋይልን አፕሎድ ነው የሚለው። አንድ ፋይልን አፕሎድ ማድረግ ከፈለጋችሁ በዚህ አፕሎድ ማድረግ ትችላላችሁ። እዚህ ጋር ደግሞ ፎልደር አፕሎድ የሚላለ ይሄ ደግሞ ብዙ ፋይሎችን የያዙ 10 ሊሆን ይችላል 10 ሊሆን ይችላል ብዙ ፋይል አንድ ላይ የያዘው ወይ ቪዲዮ ሊሆን ይችላል አንድ ላይ የያዙን አፕሎድ ማድረግ ከፈለጋችሁ በአንድ ሊንክ መላክ ከፈለጋችሁ ይሄንን ትነካላችሁ ማለት ነው ፋይል አፕሎድ የሚል። ስለዚህ አሁን እኛ አፕሎድም ፋይልም ፎልደርም እናያለን ማለት ነው። ስለዚህ አሁን እኔ ምን አደርጋለሁ? ብዙ ፋይሎችን የያዘው አንድ ፎልደር አፕሎድ አድርገን እናያለን ማለት ነው። ስለዚህ ይሄንን ነካለሁ ፋይል ፎልደር አፕሎድ የሚል ነካለሁ ማለት ነው። ስለዚህ አሁን ዴስክቶፕ ላይ ገባና ማይ ላርጅ ዶክ የሚል አለ። ብዙ አይነት ዶክመንቶችን እዚህ ውስጥ አሉት። ይሄው ከፍቼ ላሳያችሁ። እዚህ ውስጥ አይታይም የሆነ ፎልደር ስለሆነ አይታይም። ስለዚህ እዚህ ውስጥ ብዙ ፋይሎች አሉ። ላሳያችሁ እዚህ ጋር ይሄው ማይ ላርጅ ዶክ የሚል አለ። እዚህ ውስጥ ይታያችኋል ብዬ አስባለሁ። ብዙ ዶክመንቶች ነው ያሉት። የተሰበሰበ ዳታ የሪሰርች ሊትሬቸር ነው ዳውንሎድ አድርጉት። ብዙ ናቸው ወደ 20 ይሆናሉ። ስለዚህ እነዚህን አፕሎድ ማድረግ ፈለኩና መላክ ፈለኩ ማለት ነው። ስለዚህ አሁን ይሄንን ሙሉ ፎልደሩን በአንድ ፎልደር ያለውን ሙሉ ዶክመንቱን አፕሎድ እናደርጋለን ማለት ነው። አሁን እዚህ ጋር ኒው እንላለን። ዜን ፎልደር አፕሎድ ታላችሁ ማለት ነው። ዜን እዚህ ጋር ፋይሉ ያለበት ቦታ ተመርጣላችሁ። ዴስክቶፕ ላይ ነው አለ ማይ ላርጅ ዶክ የሚል አለ። እሱን አፕሎድ አደርጋለሁ ነው አፕሎድ። ዜን 24 ፋይል ነው አለ 24 ፋይል። ስለዚህ አፕሎድ ትላላችሁ። ስለዚህ ነው ኦልሬዲ አፕሎድ አድርጎ ጨርሶታል ማለት ነው። ይሄ አፕሎድ አድርጎ ጨርሷል። ዜን ማይ ድራይቭ የሚል ጋር ትመጡና ታገኛላችሁ እናንተን አፕሎድ ያደረጋችሁትን ፋይል ማለት ነው። እዚህ ጋር ማይ ድራይቭ የሚል ስነካ እዚህ ጋር መጥቷል ማይ ላርጅ ዶክ ይላል። ስለዚህ ይሄንን ቀጥታ ሼር ማድረግ ትችላላችሁ። ግን አሁን የሚቀር ነገር አለ። ምን ታደርጋላችሁ? እዚህ ጋር ነው 3 ነጥብ ጋር ትመጡና ሼር የሚል አለ። ሼር የሚል ትነካላችሁ። ሼር የሚል ዜን እነዚህ እነካለን። ለምንድን ነው ፋይሉ ሎጊን ማድረግ ያስፈልጋል ወይ ደግሞ ሊሚትድ ሆኖ ስላለው እዚህ ጋር አሁን
እዚህ ጋር ታያችኋል። ጀነራል አሰስመንት ነው የምለው። ማን ነው ፋይሉን አሰስ ማድረግ የሚችለው ወይ ደግሞ እኛ የምንለቀውን ዶክመንት አሰስ ማድረግ የሚችለው ማን ነው የምለው። ስለዚህ እዚህ ጋር ሪስትሪክትድ ነው። ስለዚህ ይሄን እናደርጋለን። ሊንኩ የተለቀለት ሰው ሁሉም አሰስ ማድረግ እንዲችል እናደርጋለን። ሪስትሪክትድ የሚለውን ኤኒዋን ዊዝ ዘ ሊንክ የሚል እንቀይራለን ማለት ነው። ወደዚህ እንቀይራለን። ስለዚህ የጂሜል ሎጊን ማለት አያስፈልግም። የእኛን ፐርሚሽን መስጠት አያስፈልግም። ስለዚህ ኤኒዋን ዊዝ ዘ ሊንክ ብለን ደን እንላለን ማለት ነው። ስለዚህ አሁን ይሄ ኦልሬዲ 24 ፋይል የያዙን ፎልደር ሲምፕሊ ለሰው መላክ ትችላላችሁ ማለት ነው። ይሄንን እዚህ ጋር ተመጡና 3 ነጠብጣብ ጋር ሼር የሚል አለ። ዜን ኮፒ ሊንክ ብላችሁ ለምትፈልጉት ሰው ቴሌግራም ላይ ሊሆን ይችላል፣ ሌላ በአውትሉክ ወይ በኢሜይል ሊሆን ይችላል። ሊንኩን ብቻ ኮፒ አድርጋችሁ መላክ ነው ማለት ነው። ሊንኩን ብቻ ኮፒ አድርጋችሁ መላክ ነው ማለት ነው። አሁን ደግሞ አንድ ቪዲዮን አንድ ፋይል ብቻ አፕሎድ አድርገን እናያለን። ስለዚህ እዚህ ጋር ተመጡና ኒው የሚል አለ። ኒው የሚል ትነካላችሁ። ኒው የሚል ከነካችሁ በኋላ ፋይል አፕሎድ የሚል አለ። እሱን እነካለን። ዜን እሱን ከነካን በኋላ አሁን ዴስክቶፕ ላይ እንሄዳለን። ይሄ ዴስክቶፕ ላይ ሄድና አንድ ቪዲዮ አፕሎድ አደርጋለሁ። አሁን ደግሞ ቪዲዮ እዚህ ውስጥ ይሄ ቪዲዮ አለ። ይህንን ቪዲዮ ቀጥታ ቴሌግራም ላይ ከመለክ በሊንክ መላክ ይችላለሁ ማለት ነው። አብዛኛው ጊዜ ትልልቅ ፋይሎችን ለመላክ ስሞክር ኢትስ ፋይል ኢዝ ቱ ላርጅ ነው። ፋይሉ በጣም ትልቅ ነው። ይሄ ፕላትፎርም ፋይሉን መላክ አይችልም ነው የምለው። ስለዚህ እኛ ሲምፕሊ በስራ ቦታችን ሊሆን ይችላል እንደዚህ ወደ ሊንክ ቀይረን መላክ እንችላለን ማለት ነው። ስለዚህ አሁን ኦልሬዲ ይታያቸዋል ብዬ አስባለሁ። አፕሎድ አድርጎታል ማለት ነው። አሁንም እናደርጋለን። እዚህ 3 ነጠብጣቡ ጋር እንመጣና ዜን ሼር የሚል አለ። እሱን ትነኩና እዚህ ጋር ሼር የሚል ትነካላችሁ። እንደዚህ ከነካችሁ በኋላ ሪስትሪክትድ የሚለውን ኤኒዋን ዊዝ ዘ ሊንክ የሚል ነው ማድረግ አለባችሁ። ይህን ማድረግ እንዳትረሱ፣ አለበለዚያ ፋይሉ አክሰስ ለማድረግ ያስቸግራል ማለት ነው። ስለዚህ እንደዚህ ካረጋችሁ በኋላ ዳን ትላላችሁ። ዜን አሁን ይሄንን 3 ነጠብጣብ ትመጡና ሼር የሚል አለ። ዜን ኮፒ ሊንክ የሚል አለ። ዜን ሊንኩን ቴሌግራም ላይ፣ አውትሉክ ላይ፣ ኢሜል ላይ ኢሞ ብለን ይችላል የትኛውም ፕላትፎርም ላይ ይሄንን ሊንክ በዚህ ሊንክ መላክ ትችላላችሁ ማለት ነው። ስፔሻሊ ስራ ቦታ ላይ ትልቅ ፋይሎችን ብዙ ፋይል የያዙትን ለመላክ የምትቸገሩ ከሆነ ይሄ መፍትሄ ነው ማለት ነው። ስለዚህ በዚህ ወደ ሊንክ ቀይራችሁ መላክ ትችላላችሁ። አንደኛውም ብዙ ሰዓት አይፈጅም ወይ ብዙ ኮኔክሽን አያስፈልግም። አንዴ ቀይራችሁ መላክ ነው ማለት ነው። ስለዚህ ይሄን ቪዲዮ አሪፍ ሆኖ ካገኛችሁት ቻናልን ሰብስክራይብ አድርጉት፣ ቪዲዮን ደግሞ ላይክ አድርጉት። ሌላ ጊዜ ደግሞ ሌላ ቪዲዮ ተመልሼ እመጣለሁ። እስከዛ መልካም ጊዜ ይሁንላችሁ።